ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳቸዋለን። የሚቀጥለው ቀን ሲሄድ እያነበበችው አይደለም። ደስ አለኝ። ከዚህ የፍልስፍና ዝብዝቧ ነፃ መሆኔን አየው። ሰላም፣ ጥሩ። ለምን ዛሬ አልጋብዝሽም? በዚያውም ስለ ፍልስፍና እናወራለን። ፍልስፍና ታውቃለህ እንዴ? ባላውቅም ታስተምረኛለሽ። እሺ እንውጣ አለችኝ። የኮሌጁን ፎቅ የሚመስል ከርካሳ ቦታ ለቀን ስንወጣ ውበቷን አየው። ጠይም ጨረቃ ናት። በውበቷ ዓለም የምታፈጋ ጠይም ጨረቃ። ጠይም ጨረቃን የምትመስለው አልኳት አፈር እያልኩ። ጠይም ጨረቃ ደግሞ ምንድነው? ማለቴ እንደ ጠይም ጨረቃ የዓለም ጽልመት ላይ ታበሪያለሽ። ይህች ዓለም ለኔ ጽልመት የከበባት የዘላለም ዋሻ ናት። ሁሉም ነገር ያስጠላል። የምማረው ሳይቀር በግድ ነው። ደካማ አባቴን ለማስደሰት ምናምን። መማር ካልፈለክ ለምን ለአባት ብለህ ትማራለህ? መማር ያለብህ ለራስህ እኮ ነው። ትምህርቱን ካልወደድከው ባትማር ይሻላል። ምን ያደርግልሃል? ስራ ብትይዝም አትሰራ። ልክ ነሽ ፍቅር። ፍቅር አትበለኝ፣ ስምሽ እኮ ነው። ይሁና። ጽጌረዳ ሆቴል ደረስን። ሰፊ ነው። መግቢያው ላይ ጠባብ መንገድ አለችው። ቁጭ አለን። እኔ ቡና አዘዝኩ፣ እሷ ጃምቦ። የሴትና የወንድነት ሁሉ የተቀያየረ መሰለ። መመሳሰል አትፈልግም? በመመሳሰል ውስጥ ማስመሰል እንዳለ የታዘበች ትመስላለች። እና አለችኝ። እናማ እኔ የምወደው አንድ ጸሐፊ አለ። ስለሱ ብታወሪኝ ደስ ይለኛል። ስለ ካህሊል ጂብራን። ካህሊል ጂብራን በጣም ነው የምወደው። ትክክለኛ ስሙ ጂብራን ካህሊል ጂብራን ነው። አንድ የሚወዳት ሴት አለችው። አርታይው ናት። በብዙ ነገር አግዟለች። በገንዘብ፣ በሐሳብ፣ በብዙ ነገር ይወዳታል። ግን አግብታለች፣ ልጅም አላት። የፕሌቶ ፍቅር ታውቃለህ? አላውቅም። ማረ የፕሌቶ ፍቅር ማለት ፕሌቶ የፈጠረው የፍቅር ግንኙነት ነው። አንዲት ሴት ከአንድ ወንድ ጋር ለመሆን የግድ ወሲብ አያስፈልግም ብሎ ያምናል። ወሲብ የሰዎችን ግንኙነት የሚያበላሽ ነገር ነው። ለምሳሌ አንዲት ሴት ልትወልድ ልታገባ ትችላለች። እንደዛም ሆኖ ታፈቅራታለህ። የግድ አብሮ መኖር በጋብቻ መከለል አያስፈልግም ባይ ነው። ካህሊል ጂብራን እንደዚህ አይነት ፍቅር ነው ያዘው። እንዳገባች እንደወለደች እያወቀ አፈቀራት። እያወቀ አፈቀራት። እሷ ባትኖር ይሄንን አሁን የምንደመምበትን ጽሑፍ ባልጻፈ ነበር። እንዲህ ነው እንግዲህ ፍቅር። ሁለት ጥንዶችን ያቀራርባል። ፍቅርን በወሲብ ገበያ የሚሸጡ እነሱ ፍቅር ያልገባቸው ደንዛዞች ናቸው። ወሲብ የትም አለ፣ ፍቅር ግን ውስን ቦታ ነው ያለው። አሁን እኔ አግብቻለሁ። እንዴ! ድንግጥ አልኩ። ምን ነው? አትመሲም? አዎ አግብቻለሁ፣ ግን ትዳሬን አልፈልገውም። ዝም ብሎ እግር መክፈት፣ ዝም ብሎ የማይወዱትን እያስታመሙ መኖር ያስከፋል። ባሌ አይወደኝም፣ ግን ይፈልገኛል። ለምን እንደሆነ አላውቅም። እዚህ የሚያስተምረኝ ለዚያ ነው፣ እሱ ድርጅት እንድሰራ። እኔ እኮ ምን ማለቴ ደስቲኝ ነበር። ስትስቅ ታምራለች፣ በጣም ታምራለች። ሁሌም ደስ ልልህ ይችላል። መዋደድ እንችላለን። ማለቴ የግድ አብራችሁ ተኙ የሚለን ህግ የለም። ባልወድም ልትወደኝ ትችላለህ። አንተ መውደድ ላይ እኔ አላስፈልግም። የምል ይገባሃል አይደል? ሰውነቱ ፍቅር ነው። ሰውነቱ መውደድ ነው። ከፍቅር ነው የተሰራ ነው።
ክርስቶስ ከሰማይ ወርዶ ሰው የሆነው ለምን ብሎ ነው? ለፍቅር አይደል? ፍቅር ነው የሚገዛኝ እኔ። ፍቅር ነው ዓለሜ፣ ፍጻሜ። እዚያ የመዋደጃ ጥርስ ውስጥ የሚገቡ እነሱ የተቀደሱ ናቸው። ፍቅር መጽደቂያ መንገድ ነው። ፍቅር ላይ ወሲብ ስትጨምርበት ነው የሚረክሰው። ነገር ዓለም በዚያ ቁጥጥር ውስጥ ይሆናል። እንደ እንስሳ ትሆናለህ፣ ትረክሳለህ፣ ወርደ ሰው ከመሆን ትወጣለህ። ፍቅር ነው የሁሉም ነገር አልፋና ኦሜጋ። እርሱ ፍቅር ነው። በፍቅር ታምኛለሽ? በጣም አምናለሁ። እርሱ ነው የሚገዛኝ። የእውነት መውደድ ይስበኛል። እውነተኛ ፍቅር ይናፍቀኛል። ግን ዓለም እንደዚህ አይደለችም። ሁሉም ማስመሳይ ነው። አንተ ራስህ ትዕግስት ይገርመኛል። እንዴት እዚህ እንዳመጣኸኝ ይገርመኛል። እኔ ሰው አልቀርብም። የሚቀርቡኝንም ሰዎች እያስከፋው ርቃለሁ። ምናልባት የሆነ ነገር ደስ ብሎኛል። ምናልባት እና ቆይ ባልሽን ካልወደድሽው ለምን አትፈቹም? ቤተሰብ አስሮ የያዘኝ እግር ሙቅ ነው። ለገንዘቡ ይፈልጉታል። እኔ ግን ገንዘቡ ምንም አይደለም። ዛሬ ብተው ደስ ይለኛል። ግን ቤተሰቤን ላለማስከፋት አብሬዋለሁ። ምን ላድርግ? ነገሮች እንደዚህ ነው የሚሄዱት። ጃምቦ ደገመች፣ እኔም ቡና ደገምኩ። ደስ እያለኝ አወራን። ድንገት ፊቷን ማበስ ጀመረች። ተነሳች፣ ቁጭ አለች። ቀሚሷን አስተካከለች፣ አይኗን አፈጠጠች፣ አፍንጫዋን መነካካት ጀመረች። እንባ አይኗ ላይ ያየው መሰለኝ። ለማረጋገጥ ተጠጋዋት። አዎ እንባ አቁሯል አይኗ። ድንገት ማልቀስ ጀመረች። ምን እንደሆነች በጠይቃት ዝም አለች። ድራፍቱን ጠጣች። ትንሽ የተረጋጋሽ መሰለች። ምን ሆንሽ አልኳት ደግሜ። ህመም አለብኝ ታውቃለህ። እንዲህ የሚያረገኝ ደስታ ነው። ደስታ መቋቋም አልችልም። ብዙ መድኃኒቶች እወጣለሁ። ደስታው ያስለቅሰኛል። ትንሽ ደስታ ትልቅ ነገር ነው የሚፈጥረው እኔ ላይ። አልችልም እያለች ማልቀስ ጀመረች። አታልቅሻውን። ወድጄ እኮ አይደለም። ሰው ሲቀርበኝ ስጠጣ እንዲያደርገኛል። አንዳንዴ ሳነብም እንዲያደርገኛል። አየህልኝ አይደል? ደስታም ህመም ነው። ከአቅም በላይ ሲሆን ስቃይ ነው። ሁሉም ነገር በልክ ሲሆን ያምራል። ከአእምሯችን በላይ የሚወጣ ነገር ነው። ስቃይ ከልክ በላይ የሆነ ነገር ይመስለኛል። ፍቅርም በልክ ሲሆን የሚያምረው። ጥላቻም እንደ አቅም ሲሆን ጥሩ ነው። ሁሉም እንደዚህ ነው የሚጓዙት።